ማያ 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 ቅዱስ ማያ ቅዱስ ማያ ናታን ተከተላት። ማያ እዚህ ጋር ነው እያያዘ ያለች። እዚህ ጋር ማያ የግዴታ ሰላምን ከቤት ማባረር አለብኝ የምትለዋ ማኪ ራሷን በማገት እናም ሰላም አገተችኝ በማለት የማታውቂያትን ማኪን ነው የምሆንብሽ፣ ምን እንዳደረግሽኝ እኔ ነኝ እማቀው እና ያጠፋ ምላሽን ጠብቂ ትል ነበረ። ታዲያ የናታን እናት ወደ ቤት ስትመጣ ማኪ እጅና እግሯ ታስሮ እንዲሁም ደግሞ አፏንም ጭምር ታፍና እንደሆነ በማስመሰል የኔ ልጅ ምን ሆነሽ ነው ተብላ ስትጠየቅ ማሚዬ ሰላም ናት እንደዚህ ያደረገችኝ ስትል ነበረ እያዋሸች እየተናገረች የምትገኘው። የናታንም እናት ማኪ ሙሉ በሙሉ የተናገረችው ነገር እውነት ስለመሰላት እንዴት ደፍራኛለች? እንዴትስ ነው የኔ ልጅ በዚህ ልክ የምታደርገው? ስትልም እየተቆጣች እናም ሰላም ወደዚህ ቤት ትምጣ፣ ቀጥ አድርጌ ነው ከዚህ ቤት የማስወጣት እያለችም ትገኝ ነበር። በዚህ ነገር የተደሳሰተችዋ ማኪ ሰላም ማን እንደሆንኩ አላወቅሽኝም፣ አሁኑኑ ቀጥ ብለሽ ከዚህ ቤት ትወጫታለሽ ስትል ነበረ። እናንተ ስትሄዱ ምን እንደምታደርገኝ አታውቁም፣ ምግብ እንኳን አትሰጠኝም እና ሰላም እኔን በብዙ መንገድ ነው እየተበቀለችኝ ያለችው። ነገር ግን እኔ ለሷ ክፉ አይደለሁም፣ ምን እንዳደረኳት በፍጹም አላውቅም ትል ነበረ። ይህንን የሰማቸው ሮዛ ቆይ እማዬ እንዴት ብለሽ ነው ከኔ ይልቅ እሷን የምታምኚው? ሰላም በጭራሽ እንደዚህ አላደረገችም እና ደግሞ ሰላምና እኔ አብረን ነው የወጣ ነው እያለችም ለእናቷ እያስረዳቻት ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሮዛ ፊልሜን ክፍል 24 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሮዛ እንግዲህ የባለፈው ክፍል ላይ እንዳየነው በማኪ ምክንያት ናታን ህይወቱን ሊያጣ እንደነበረ እናም ደግሞ ከሞት የታደገው ቅዱስም እንዲሁ ናታንን ከሞት አትርፎ ለሮዛ ሁሉንም እውነታ በመናገር ናታን በህይወት እንዲኖር አድርጎት ነበረ። ታዲያ በዛውም ናታን በህይወት ከሌለ አንቺን እገልሻለሁ የምትለዋ ሰላምም ማኪን ቤት ውስጥ ቆልፋባት እናም የማኪን ስልክ ይዛ ወጥታ እንደነበረ አይተናል። ታዲያ ሮዛም ሆነች ሰላም ተረባርበው በቅዱስ ምክንያት ናታንን ከሞት አድነውት ወደ ቤታቸው ይዘውት እየተመለሱ ይገኙ ነበረ። ቅዱስም ናታንን ስላተረፈው እጅግ በጣም ደስተኛ ሆኖ
እሱም በፊቱ ያለበትን ነገር ለሮዛ ማያንም ካገኘኋት ከታሰረችበት አስፈታታለሁ እያለም ይነግራት ነበረ። እንግዲህ ቅዱስ በየሄደበት ማንንም ሲያይ ማያ እያለ ከመጣራት ምንም ሊያግደው አልቻለም። ይህንን እየሰማችው ሮዛም ቆይ ቅዱስ ማንን ነው ማያ የሚለው? ማያ ማናት? እያለች ማያን ፈልጌ ማግኘት አለብኝ፣ ለኔም ሰላም ለሱም ደህንነት ስል የግዴታ ማያ መገኘት አለባት ትል ነበረ። ስለ ቅዱስ አብዝታ እየተጨነቀች ያለችዋ ሮዛ አሁን ላይ ቅዱስ ብላ አንድ ነገር ማውራት ሲጀምር ናታንና ሰላም አረ ፎንቃ እያሉ ሙድ እየያዙባት ይገኛሉ። ታዲያ ሮዛ ምንም እንኳን ፎንቃ አይደለም፣ ነገር ግን ቅዱስን ዝም ብዬ ሳየው ያሳዝነኛል እያለች ነበረ እያስረዳቻቸው የምትገኘው። ነገር ግን አሁን ላይ ቅዱስ ሀሳቡን እየቀያየረ ሮዛ ወደሱ ስትሄድ ቆይ ምን ልታደርጊ መጣሽ? በድጋሚ አጠገቤ አትምጪ፣ ላይሽ አልፈልግም እያለም ከአጠገቡ እንድትሄድለት እያደረጋት ይገኛል። ሮዛም በዚህ ነገር እጅግ በጣም አዝና ወደ ቤቷ በመመለስ ቅዱስ እኮ በድጋሚ ወደ እኔ እንዳትመጪ አለኝ ስትልም ለናታን እንደ ከፋትና ድብርት ውስጥ እንደገባች እየነገረችው ትገኝ ነበረ። ናታንም አይዞሽ እህቴ፣ እሱ እኮ ዛሬ ነው እንደዚህ የሚልሽ፣ ነገ ደግሞ ስትሄጂ ምንም ሳይል ያለ ምንም ቅሬታ ይቀበልሻል እያለም እህቱን እያረጋጋት ይገኝ ነበረ። በሌላ በኩል ደግሞ ሰላምን ለማባረር ሴራዎችን እየጠነሰሰች የምትገኘዋ ማኪ አሁንም ይህ ሴራ ሳይሳካላት እናም ሰላም ሳትባረር ስትቀር እጅግ በጣም ተናዳ ትገኝ ነበረ። ሰላም የሄደችው ከኛ ጋር ነው፣ ነገር ግን የማኪ ስልክ ይከፈትና አንድ የማየው ነገር አለ የምትለው ሮዛ ማኪን ለመጣል አሁን ጥሩ ምክንያት አግኝታ ትገኛለች። እሱም የማኪ ስልክ ከተከፈተ ስልኳ ውስጥ የሚገኙ ብዙ ፋይሎች ስላሉ እነሱ ይታዩብኛል ብላ በማሰብ ስልኬን አልከፍትም ስትል ነበር እያጭበረበረች እንደሆነ እየተነቀባት የምትገኘው። ነገር ግን ስልኳን ከፍታው ቢሆን ኖሮ ሰላምና ሮዛ ስልኳ ውስጥ ያለውን ፋይል እንዳለ አጠፋፍተውባት ነበር። በዛ ቪዲዮ እያስፈራራች ናታንን ለማግባት ሙከራ ለማድረግ እየሞከረች ትገኝ ነበረ። ነገር ግን ሰላምና ሮዛ በጥንካሬያቸው ብዛት የማኪን ፋይል ሙሉ በሙሉ በመደለት አንዳችም ነገር አስፈራርታ እንዳታደርግ አድርገዋት ይገኛሉ። አሁን ላይ ማኪ ይህ ተንኮል ስላልተሳካላት ሌሎች ተንኮሎችን ማሰብ አለብኝ ብላ በማሰብ ሰላም ዛሬ ብታመልጪ ነገ ከወጥመዴ አታመልጭኝም በማለት ነበር እንግዲህ የአንገት ሀብሏን ከአንገቷ ላይ በማውለቅ የሰላም ቦርሳ ውስጥ እየከተተችው የምትገኘው። ማኪ አሁን ላይ ያወጣችው እቅድ ሰላም የአንገት ሀብሌን ሰርቃኛለች፣ እናም እቺ ልጅ ከቤት ትውጣ፣ እሷ የማትወጣ ከሆነ ማሚዬ እኔ እሄዳለሁ የሚል ሀሳብ ነበረ። እንግዲህ መቼም ቢሆን በእንደዚህ አይነት ነገር ሰላም አትጠረጠርም። ለዚህም ደግሞ ናታንና ሮዛ አሁንም ከሰላም ጎን ናቸው። ምክንያቱም ሰላምን ጥንቅቅ አድርገው ስለሚያውቋት ትሰርቃለች ወይም ደግሞ ታጠፋለች የሚሉ አንዳችም ሀሳብ አይኖርባቸውም። በድጋሚ አሁንም ማኪ ትዋረዳለች ብለን እናስባለን። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ጻፍ አድርጉልኝ። ቪዲዮን ከወደዳችሁት ላይክና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።